ምን ታረጉታላችሁ? ጥቂት ነው የሚበቃቸው። አደነባብሯቸው ከዛቸው ላይ ካስጣለ በኋላ ህይወት ከንቱ ነው የሚሆነው። ማንም በሌለበት ቦታ ላይ የእግዚአብሔር ቃል ነው ሀብታቸው፣ የብልጽግናቸው ምክንያት፣ የስኬታቸው፣ የጤናቸው ምክንያት እሱ ነው። ስለዚህ እኔ መጽሐፍ ቅዱስን በማወራበት ሰዓት በየትኛውም ቦታ ላይ በማስተምርበት ጊዜ የመጀመሪያው ማየው የእግዚአብሔርን ቃል ምን ያህል ክብር ተሰጥቶታል። ለእግዚአብሔር ያላቸው አክብሮት ለቃሉ ያላቸው አክብሮት ነው። ስለዚህ አነበባችሁትም አላነበባችሁትም፣ ደስ አላችሁም አላላችሁም፣ ባዶ እጃችሁን እንዳትመጡ ጨርሳችሁ ቤታችሁ ቅሩ። ምንም አታረጉልን። ይህንን በድብልቅልቅ ባለ ጭብጨባ ገብቶኛል ስትሉ ለራሳችሁ እና ለጌታ ክብር ማለት እንደሆነ ገብቷችኋል ማለት ነው። ባንክ ካላችሁ ብር ሄዳችሁ አሁኑኑ ካለበት ቦታ ላይ መጽሐፍ ቅዱሱን መግዛት፣ ማስታወሻ መያዝ፣ ከዛ መጣችሁ ቁጭ በሉ። እኛ እዚህ ምን ይቀባጥራል ብትሉ ደስ ይላል ማለት ምን ከየት አምጥቶ ነው የሚያወራው ቃሉን የሚለው ምናምን ማለት አለባችሁ እንጂ ወፍ በረረች አሜን በል አሜን፣ ድመት በዚህ በኩል አለፈች አሜን በል አሜን፣ ውሻ በዚህ በኩል ሮጠ አሜን በል አሜን፣ ብድግ በልና አሜን በል አሜን፣ ጩህና አሜን በል አሜን። ከዛ ቤት ይገባና አሜን 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 ቡም፣ ምንም የለም ነፋስ። አንድ የእግዚአብሔር ቃል ሲመጣ ውስጣችሁ ሳስገቡታላችሁ አሜን ያላችሁት ቃል መጽሐፍ ቅዱስ እንደዚህ ነው የሚለው አይደል? የተነገረው ቃል ሲነገር ሕዝብ ሁሉ ምን ይበል ይላል? አሜን። እስቲ አሜን በሉስ። አሜን። ቅድስና ጥሪ በሚል ርዕስ ከሰዓትም በኋላ ላይ ትመጣላችሁ። የቅድስና ጥሪ በሚል ሀሳብ እና በሚቻላችሁ መጠን ቤት እንደገባችሁ ትንሽ ነገሮችን እንድትጽፉ ስለምፈልግ ነው። ላስቸግርህ እሳው ክፍል ይህን መጀመሪያ ይለዋል። ከዛ የእቅዱን መጨረሻ ይነግረንና ይሄ የእቅድ መጨረሻ ነው። የእቅድ መጀመሪያ ከገባችሁ የእቅድ መጨረሻው ምን ያደርጋችኋል? ይገባችኋል። እሺ አሁን ምንድን ነው በህይወታችን ውስጥ እግዚአብሔር የጀመረው? ጀማሪው እግዚአብሔር ከሆነ እንዴት ጀመረው? ከዛስ የሚጨርሰው ማን ነው? የሚጨርሰው ማለት ነው ራሱ እግዚአብሔር ነው የሚጨርሰው። በምንም አይነት ሁኔታ እግዚአብሔር የጀመረውን እኛ እንጨርሰው በምንም ይዘም። ስለዚህ ከእግዚአብሔር ጋር ከጀመርን ምን እናደርጋለን? እግዚአብሔር ወዳለበት ሄደን ምን እናደርጋለን? እንጨርሳለን። ስለዚህ የእግዚአብሔር ቤት ጉዞ የቅድስና ጉዞ ሲሆን በምን ይጀመራል? ሁላችሁም በሉ ተናገሩ። በምን ይጀመራል? በቅድስና ይጀመራል። በምን ያልቃል? በቅድስና ያልቃል። ይህን 1000 ጊዜ እስክትሉ ድረስ አለቃችሁ። በጉባኤ ውስጥ መናገር ተገቢ ነው። አሁን የምነግራችሁ ነገር አስፈላጊያችሁ ስለሆነ ነው። መድኃኒት አምጥቼ ውሃ አምጥቼ ሰጥቻችሁ ያዛውን ካብዬ ስላችሁ ዋጣው ስላችሁ ይኸው ብላችሁ ውሃው ብቻ ወጣችሁ መድኃኒቱን የምትይዙት ከሆነ ልክ አይሆንም። አሁን ያልኩት በሉት ካልኳችሁ በሉት። አንድ ጊዜ ከኔ ጋር በሉት። በቅድስና የሚጀመር በሉት። በቅድስና የሚጀመር አልሰማዋችሁም? በቅድስና የሚጀመር በምን ያልቃል? በቅድስና ያልቃል። ድገመው። በምን የሚጀመር? በቅድስና የሚጀመር በምን ያልቃል? በቅድስና ያልቃል። ስለዚህ የመጀመሪያው ጥሪ ቅድስና ነው። የመጨረሻው ጥሪ ምንድን ነው? በቅድስና። ስለዚህ ማንም መጥቶ በመካከል ላይ ቅድስና ምንም እንዳልሆነ ራሳችሁ ብትነግሩ ሌሎች ለእናንተ ቢነግሩ ልክ አይደለም ማለት ነው። ስለዚህ ሁልጊዜ እግዚአብሔር የቅድስና ሀሳብ አለ እና የምንነሳው ከምንድን ነው? እሱ ከኤፌሶን መጽሐፍ ላይ ነው የምንነሳው። እሺ የኤፌሶንን መጽሐፍ እናነሳለን። 2 የመጽሐፍ ቅዱስ የንባብ ክፍሎችን እናነሳለን። ኤፌሶን ምዕራፍ 1 የምትጽፉ ሰዎች ጻፉ፣ ችግር የለውም። ለሌላ ቀን እግዚአብሔር ብዙ ትምህርቶችን ያስተምረናል። ኤፌሶን ምዕራፍ 1 ቁጥር 4 እሺ ምዕራፍ 1 አወጣችሁ ቁጥር 4 ማንም ያገሰኝ ፈልገዋል። ድምፅን ጮክ አድርገህ አንብብ። ቁጭ ብለህ ይሰማችኋል። በደንብ አድርጋችሁ አዳምጡ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እሺ ስሙ። ዓለም ሳይፈጠር በፊቱ ዓለም ሳይፈጠር በፊቱ
መቼ? በፊቱ በፊቱ ዓለም ምን ሳይሆን ሳይፈጠር። ወይ ከኔ ጋር ሆኑ። ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠን። እንግዲህ ዓለም እዚህ ጋር ነው የጀመረችው። ዓለም ታሪክን የጀመረችው ከዚህ ነው። የዓለም መነሻ ይሄ ነው ብለን እንበል። የዓለም መጨረሻ ደግሞ ያንኛውን ባንዲራ እናድርገው። ዓለም ሳይፈጠር በፊት ማለት ከጊዜ አቆጣጠር ጅማሮ በፊት ከዚህ ጅማሮ በፊት ማለት ነው። በሌላ አማርኛ ዓለም ሳይፈጠር በፊት ማለት ፀሐይ ወደ ምድር ምን ሳትመጣ ሰምታችሁኛል? ፀሐይ ሳትወለድ፣ ተራሮች ሳይወለዱ፣ እናንተ ሳትወለዱ፣ አያታችሁ ቅድመ አያታችሁ ምን ሳይወለዱ በፊት። እኔ በጣም የሚገርመኝ እናንተም አልመጣችሁም፣ ስርዓትም አልመጣም፣ መንግስትም አልመጣም፣ ህይወትም አልመጣም። ምንም ነገር ሳይኖር በፊት አስቀድሞ መቼ? ዓለም ሳይፈጠር በፊት ነው። ዓለም ወደ ህያውነት ከመምጣቷ በዚህ ዓለም ውስጥ ብዙ ስርዓቶች አሉ። ሰው ሳይኖር፣ ቤተሰብ ሳይኖር፣ አገር ሳይኖር፣ ምን ሳይኖር፣ ሰው ሳይፈጠር በፊት፣ ጨረቃና ፀሐይ ሳይመጡ በፊት እግዚአብሔር አንድ እቅድ አለኝ። ዓለም ሳይፈጠር በችግር ነው መልሶ በቃ አሁን ከኔ ጋር ነው። እናንተ ወደዚህ ምድር ሳትመጡ አባቶቻችሁ፣ አያቶቻችሁ፣ ቅድመ አያቶቻችሁ ሳይኖሩ በፊት ዓለም ሳይፈጠር ማለት እሱ ነው። ዓለም ሳይፈጠር ማንም የተፈጠረ የለም። ማን ነበር? ዓለም ሳይፈጠር ሲባል እግዚአብሔር ነበር የነበረው እና ዓለም ሳይፈጠር ዓለም ሳይፈጠር ኤግዚስት ሳያደርግ ህያው የሆኑ ነገሮች ሳይመጡ በሚገርማቸው አይነት ሁኔታ የምታዩዋቸው በዚህ ምድር ላይ ያሉ ነገሮች ፍጥረታት ሳይገለጡ አስቀድሞ እግዚአብሔር በፊቱ እንድንሆን ፈለገ። በህልውናው ፊት እንድንሆን ፈለገ። በፊቱ እንድንሆን ፈለገ። ምን አይነት ሆነን? ነውር የሌላቸው። ይኸው እግዚአብሔር ይባረክ። እዚህ ጋር ቆንጆ ሶፍት አለ፣ ተመልከቱ። እንዴት እናደርግ መሰለህ? በጣም እንደው ግር የማይለው ሰው አንድ ሰው እንትን ልበል ና አንተ ወጣቱ ያው እዚህ ጋር ፊታችሁን አዙ። ጠዋት ታጥቦ እኔንም ፀጉሬን ቀብቶ ሲያስፈ ፊቴ ሲደባብስ ነበርና አይዞህ ቀስ በልና እኔም አድርገውን አድርግ፣ ሶስታችንም እናደርጋለን። ቀስ በል ይኸው ለዚህች ሰደባ በልና እሺ ፊትን ታጥበሃል አይደል? እርግጠኛ ነህ አይደል? እስቲ ይኸው የለውም ቆሻሻ አይደል? ቆሻሻ የለም እኔ ጌታ በሚያውቀው ማለት አጥቤ ፀጉሬን እንደ ሕፃን ልጅ ቀብቶ ፊቴን ደባብሶ ነው የመጣሁትና ሁለታችንም ታጥበናል። ይኸው እንደው አሁን እዚህ ላይ አስቡ። ቅባት ትቀባላችሁ፣ አቧራ ትቀባላችሁ። እንዴት ነው አቧራ የተቀባሉ? አላበ ሄድክ፣ ነፋስ አመጣው፣ ሞጀረብህ። መቆሸሽ አልፈለግም፣ ቆሸሻህ ተገኘ። ቆሻሻ የሚባል ነገር ሳይኖርብህ፣ ነውር የሚባል ነገር ሳይኖርብህ በእግዚአብሔር ፊት መሆን እንድትችል አንዳንድ ሰው ግዴለሽነት የሞላበትን ህይወት ሊያጸድቅላችሁ ይፈልጋል። 10 ጊዜ ፊታችንን የምንታጠበው ላጭንቅ ሲያደርገን ፊታችን ሲጨማደድ የምንለው እንደ ቆሸሸ ስለምናውቅ ነው። ይህን ያልቆሸዋል እንዲህ ይላል። እጃችንን ስንታጠብ እጃችንን 10 ጊዜ ይህንንም ያንንም ስለምንነካ ስንታጠብ እንደነግጣለን ከእጃችን ላይ የሚወጣ ቆሻሻ ስናት አልዋልንም፣ ግን እጃችን ይቆሻል። ልክ እንደዛ ምንድነው የሚለው? ነውር የሌለን። እስቲ ነውር የሌለው ሰው መሆን እንዳለብኝ እግዚአብሔር እየነገረኝ ነው። በሉ እስኪ ልንገራችሁ፣ ነውር የሌለበት ሰው እንደሆን እግዚአብሔር ይፈልጋል። በሉ እስኪ ነውር የሌለበትን ሰው እንደሆን እግዚአብሔር ይፈልጋል። አሁን እኔም እንኩኝ ማናችንም ከሶስታችን መካከል እቅድ አውጥቶ ፊቱ ላይ አቧራ ያስቀመጠ ሰው የለም። እየሄድን ነው፣ አልብ ሆናል፣ ፊታችን ላይ ተቀምጧል። ያለን አማራጭ ምን ማድረግ ነው? መታጠብ ብቻ ነው። አሁን እግዚአብሔር እቅድ ነበርን። ምንድነው እሱ ሲባል ዓለም ሳይፈጠር በፊት
እኔ ፊት መምጣት ከፈለጋችሁ ምን ሊኖራችሁ ይገባል? ነውር አልባ ልትሆኑ ይገባል። ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ይሄ ሁላችንም ነው የሚያካተው። እንትና ልጅ ስለሆነ ስላልተማረ ስለማያውቅ እንትን አስቸጋሪ ማህበረሰብ ውስጥ ስላል አይባልም። ይኸውላችሁ ምንድነው የሚለው? ዓለም ሳይፈጠር ነውር የሌለን እንድንሆን ነው። ነውር አልባ እንድንሆን ማለት ነውር የሚለውን በኋላ ላይ አስረዳችኋለሁ። በምን እንሆን ዘንድ ይላል? በፍቅር። ሁሉም ይሄ ጉባኤ ይናገረው ስለ እግዚአብሔር። ነቃ በሉ እስኪ በፍቅር በሉ እስኪ በፍቅር ድገሙና እስኪ በፍቅር በሉ እስኪ በፍቅር። እያንዳንድሽ ሳትቀደሺ እንዳትመጪ፣ ሁልሽም አንገትሽ ነው የምትባዩ። እግዚአብሔር ይቆነጥስሻል፣ አንገትሽም ብሎ ነው የሚጠልሽ ተብሏል። በጣም ስለምንወደውና ስለሚወደን ላሳዝነው ስለማልፈልግ እንጂ እግዚአብሔር የጦር መሳሪያ ስለደቀነብኝ ገደል ስለሚከተኝና በሲኦል ስለሚከተኝ አይደለም። እሺ ቅድስናን የምጠራው እኔ ቅድስና ለኔ የህይወት ስታይል የሆነው በፍቅር ስለምወደው ነው። በምን እንሆን ዘንድ? በፍቅር በክርስቶስ እንድንሆን ምን አደረገን? መረጠን። መቼ? ዓለም ሳይፈጠር በፊት። ዓለም ሕያው ሳትሆን ፀሐይ ጨረቃ ሳይፈጠሩ በደንብ እንዳትረሱ። እናንተ ሳትመጡ ቅድመ አያቶቻችሁ ዘር ማንዘራችሁ ሳይመጣ አዳም ሳይወለድ ሔዋን ሳትመጣ ማንም ሳይኖር በፊት ነው ይሄ እግዚአብሔር ፕሮግራም። አሁን ቤተ ክርስቲያን ልፍስፍስ አቅመ ቢስ ተጠቂ ተጎጂ የምትሆነው ምክንያቱ ምንድነው? ስትባል በነውር ስለምትሞላ ነው። ነውር ደግሞ ማንንም ጠቅሞ ያሳፍራል። ኦኬ አሁን እንቀጥልና ኤፌሶን ምዕራፍ 5 ቶሎ በሉ። ኤፌሶን ምዕራፍ 5 ላይ ቁጥር 27 እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። አይገርምም? እኔ ስሙኝማ ምን እንደሚል እድፈት ያልኳችሁ ቅድም እዚህ ሶስታችን ያሳየናችሁ ማለት ነው። እድፈት የምንለው እሱን ነው። ሳንፈልገው መላያችን ላይ የሚመጣ ጉዳይ ነው። ግን የእግዚአብሔር ፍላጎት አለ። ምን የሌለበት? እድፈት የሌለበት፣ የፊት መጨማደድ የሌለበት፣ እርጅና ያላጠቃው ማለት ነው። ወይም የሆነ እንዲህ ያለ ነገር ምን አይነት ነውር የሆነ ነገር የሌለባትን ክብርት የሆነችን ምን ቤተ ክርስቲያንን ክርስቶስ ለራሱ ለማቅረብ ፈለገ። የዘመን ፍጻሜ ላይ እግዚአብሔር የሚፈልጋት ቤተ ክርስቲያን ምን አይነት ቤተ ክርስቲያን ናት ሲባል እንከን አልባ የሆነች ነውር አልባ የሆነች የፊት መጨማደድ የሌለባት ነውር አልባ የሆነች ቤተ ክርስቲያንን ክርስቶስ ለራሱ ለእናንተ አይደለም። ቅድስና መጽሐፍ ቅዱስ ሲናገር ለማን ነው የሚለው? ለእግዚአብሔር ነው የሚለው። ቅድስና ለማን ነው? ለእግዚአብሔር ነው። ለራሱ ሊያቀርብ ፈለገ። ከእግዚአብሔር ጋር መዋል፣ በእግዚአብሔር ፊት መሆን ትፈልጋላችሁ? ቅዱስ መሆን ወይም ደግሞ ያለ ነቀፋ መሆን ወይም ደግሞ በእግዚአብሔር ፊት ያለ ነውር መሆን ምርጫ ሳይሆን ግዴታ ነው።